ምን አይነት ኩርተት ሲሆን ነው ህክምና ማድረግ ያለባችሁ? እንዲሁም ደግሞ የትኛው ኩርተትስ ነው ጤናማ ብለን ልንጠራው የምንችለው የሚለውን በዚህ ቪዲዮ የምንመለከት ይሆናል። እርጉዝ በምትሆኑበት ጊዜ ሰውነታችሁ ለጽንሱ ቦታ ስለሚሰጥ ብዙ ለውጦችን ያደርጋል። ከነዚህ ለውጦች ውስጥ አንዳንዶቹ መካከለኛና የተለመዱ ለውጦች ሲሆኑ ሌሎቹ በተለይ እንደ ኩርተት ያሉ ነገሮች አሳሳቢና አንዳንዴም ችግር ተቋሚ ሊሆኑ ይችላሉ። በእርግዝናችሁ የመጀመሪያ 3 ወራቶች ውስጥ ሰውነታችሁ ለእርግዝና ስለሚዘጋጅ ኩርተት ያጋጥማችኋል። እርጉዝ መሆናችሁንም ከማወቃችሁ በፊትም ኩርተቱ ሊከሰትባችሁ ይችላል። ይህም በታችኛው ሆዳችሁ ወይም የታችኛው ጀርባችሁ ላይ መኮማተር ሊያጋጥማችሁ ይችላል። ይህ የሚሆነው በመተከል ምክንያት ነው። መተከል ሲባል በማህፀን ቱቦ ውስጥ የዳበረው እንቁላል ማህፀን ላይ ሄዶ ሲታበክ ወይም ሲከመት ማለት ነው። አንዳንድ ጊዜ ኩርተቱ በእጥፍ ሊጨምር ይችላል። ትንሽ መንከትከት ወይም ውጋትና ኩርተት ሊሰማችሁ ይችላል መተከል በሚካሄድበት ጊዜ ማለት ነው። እርጉዝ መሆናችሁን ካወቃችሁ በኋላ የሚኖረው ኩርተት ማህፀናችሁ በማደጉ ምክንያትና በማደግ ላይ ያለው ልጃችሁን ለማስተናገድ ማህፀናችሁ መስፋፋት ስለሚጀምር ነው። ይህ ታዲያ ፍጹም የተለመደ ነው፣ በሁሉም ሴቶች ላይ ይከሰታል። በእርግዝና ጊዜያችሁ የሚኖረው ኩርተት ብዙውን ጊዜ ከተለመደው የወር አበባ ኩርተት ጋር ይመሳሰላል። አንዴ የመጀመሪያውን 3 ወራችሁን ካለፋችሁ በኋላ አልፎ አልፎ የኩርተት ስሜት ሊሰማችሁ ይችላል። ማህፀን ጡንቻ ነው። ይህም ማለት የመኮማተር ባህሪ አለው ማለት ነው። በሚኮማተርበት ጊዜ ታዲያ ህመም ወይም ደግሞ ምቾት ማጣት ሊያስከትል ይችላል። በሁለተኛው የእርግዝና አጋማሽ ማለትም ከ5ኛው ወር እስከ 6ኛው ወር ባለው የእርግዝና ጊዜያችሁ የሚሰማችሁ ኩርተት በመጀመሪያው አጋማሻችሁና በ3ኛው የእርግዝና ጊዜያችሁ ማለትም ከ7ኛው ወር ጀምሮ ማለት ነው ከሚሰማችሁ ኩርተት ጋር ሲነጻጸር ያነሰ ነው። በዚህ ጊዜ የሚሰማችሁ ኩርተት በጽንሱ ማደግ ምክንያትና ማህፀናችሁ መጨናነቅ ስለሚፈጠርበት የሚከሰት ነው። ይህ ኩርተት አልፎ አልፎ የሚከሰት ከሆነ እናም በራሱ ጊዜ የሚጠፋ ከሆነ የሚያሳስብ አይደለም። ሌላው በዚህ ጊዜ ነው የሚከሰተው ኩርተት ዋናውና የተለመደው መንስኤ ደግሞ ማህፀንን የሚደግፈው ጅማት ይሄ ራውንድ ሊጋሜንት ብለን የምንጠራው ስለሚወጠር ነው። ይሄንን ራውንድ ፔን ሊጋሜንት እንለዋለን። በምስሉ ላይ እንደምትመለከቱት ማህፀንን የሚደግፈው ጅማት ወይም ደግሞ ሊጋሜንት ልክ ማህፀን በሚያድግበት ሰዓት መወጠር ወይም ስትሬች ይፈጠርበታል። በዚህ ጊዜ ታዲያ በታችኛው ሆዳችሁ ክፍል ኩርተት እንዲሰማችሁ ምክንያት ይሆናል። ይህ ታዲያ ሁለተኛው የእርግዝና አጋማሻችሁ ላይ ስትገቡ ማለትም 4ኛው ወራችሁ ላይ ስትገቡ የሚከሰትባችሁ ኩርተት ምክንያት ነው ማለት ነው። በአጠቃላይ ከአንድ በላይ ያረገዙ እናቶች አንድ ልጅ ካረገዙ እናቶች ጋር ሲነጻጸሩ በሁለተኛው የእርግዝና አጋማሻቸው ላይ የበለጠ ኩርተት ያጋጥማቸዋል። ይህ በአብዛኛው የሚከሰትባቸው ሰውነታቸው ህፃናቱን ለማስተናገድ ብዙ ቦታ ስለሚወስድባቸው ነው። አንድ ልጅ ብቻ በጸነሱ ሴቶች ላይ ይህ በ3ኛው የእርግዝና ወቅት ላይ የሚከሰት ይሆናል። ስለዚህ በሁለተኛው አጋማሽ ለሚሰማችሁ ኩርተት ሌላው ተጠያቂ ምክንያት የሚሆነው የእርግዝናችሁ አይነት ይሆናል ማለት ነው። ማለትም አንድ ልጅ የጸነሰች ነፍሰ ጡር ሴትና ከአንድ በላይ የጸነሰች ነፍሰ ጡር ሴት ሁለቱም እኩል የሆድ ኩርተት አይሰማቸውም። ከአንድ በላይ የጸነሰች ከሆነ የሆድ ኩርተቷ ከፍተኛ ይሆናል ማለት ነው። ለምን? ማህፀኗ በጣም በተጨማሪ ቦታ ስለሚፈልግ ማለት ነው። ማህፀኗ በጣም ሊያድግ ስለሚችል የሚሰማትም ኩርተት ከፍተኛ ይሆናል ማለት ነው። ይህ ማለት አሳሳቢውና ህክምና የሚፈልገው የኩርተት አይነት ነው። በእርግዝና ወቅት የሆድ ኩርተት የተለመደ ሊሆን ቢችልም ችላ ልትሏቸው የማይገቡ አንዳንድ ከባድ የሆድ ኩርተቶች አሉ። ከባድ ከሆነ በየተወሰነ ጊዜ የሚከሰት እና ከጊዜ ወደ ጊዜ እየባሰ የሚሄድ ማንኛውም ኩርተት ያልተለመደ ነው። በተጨማሪም ከብልት ደም መፍሰስ፣ የማህፀን ፈሳሽ መጨመር ወይም ከዳሌ ግፊት ጋር የተያያዘ ማንኛውም አይነት ኩርተት
የተለመደ አይደለም። ላልተለመደ የሆድ ቁርጠት አንዳንድ ተጠያቂ ምክንያቶች አሉ። እነዚህ ምክንያቶች ስንመለከት የመጀመሪያው ከማህፀን ውጪ እርግዝና ሲፈጠር ነው። የእርግዝና ኤክቶፒክ ፕሬግናንሲ ብለን የምንጠራው ሲሆን ጽንሱ ማህፀን ላይ መተከል ሲኖርበት ሌላ ቦታ ለምሳሌ የማህፀን ቱቦ ላይ ሲቀመጥ የሚከሰት እርግዝና ነው። ይህ እርግዝና አፋጣኝ ቀዶ ጥገና የሚያስፈልገው እርግዝና ነው። የማህፀን ቱቦ ከተቀደደ የእናቲቱን ህይወት አደጋ ላይ ይጥላል። ይህ እርግዝና ሲፈጠር ታዲያ ከባድ ቁርጠት በተለይ በአንድ ጎን በኩል የሚኖር ከባድ ቁርጠት ይከሰትባችኋል ማለት ነው። ይህ በመጀመሪያው የእርግዝና ወራችሁ ላይ ማለት ነው። ሌላው ላልተለመደ ቁርጠት ተጠያቂ ምክንያት የሚሆነው ደግሞ የጽንስ መጨናገፍ ሲሆን ነው። ከደም መፍሰስ ጋር የሚኖር ቁርጠት ከተከሰተባችሁ የጽንስ መጨናገፍ ምልክት ሊሆን ይችላል። ስለዚህ ትኩረት ሊሰጡት የሚገባ ሌላው አሳሳቢ ምልክት ነው። የጽንስ መጨናገፍ መሆኑን እንዴት ማወቅ እችላለሁ ካላችሁ የደም መፍሰስ በብዛት ይኖረዋል። ከዚህም ባሻገር ላልተለመደ በእርግዝና ወቅት ለሚከሰት የሆድ ቁርጠት አንዳንድ ምክንያቶች አሉ። እነዚህም ምክንያቶች ፕሪክላምሲያ ወይም ደግሞ በእርግዝና ወቅት የሚከሰት የደም ግፊት መጨመር እንዲሁም ደግሞ የሆድ ድርቀት እና የሽንት ቧንቧ ኢንፌክሽን ከተከሰተባችሁ ቁርጠት ሊያጋጥማችሁ ይችላል ማለት ነው። ቁርጠቱ ከባድ ከሆነ የማይጠፋ ከተለመደው ውጪ የሚሰማችሁ ማንኛውም ቁርጠት ከሆነ ለሐኪም ወዲያው ማሳወቅ ይኖርባችኋል። ቁርጠቱ ቀላል ቢሆንም እንኳን ሙሉ ለሙሉ የእርግዝናችሁን ጤንነት ለማረጋገጥ ሲባል ምርመራ ማድረጉ በጣም አስፈላጊ ነው። ስለዚህ ከባድ ቁርጠት የኤክቶፒክ እርግዝና ወይም ከማህፀን ውጪ የሚፈጠር እርግዝና ወይም የጽንስ መጨናገፍ የመጀመሪያ ምልክት ሊሆን ይችላል። ሌላው ደግሞ በእርግዝና ወቅት የተለመዱ እንደ የሽንት ቱቦ ኢንፌክሽን ወይም ደግሞ የሆድ ድርቀት ያሉ ከእርግዝና ጋር ያልተያያዙ ጉዳዮች ሊሆኑ ይችላሉ። እነዚህ ምክንያቶች የሆድ ቁርጠት እንዲከሰትባችሁ ምክንያት ይሆናሉ። ስለዚህም ለዚህ አሳሳቢ ምልክት ቁርጠቱ የቱንም ኃይል ይኑረው አይኑረው ሕክምና በጊዜ ማድረጉ አስፈላጊ ነው ማለት ነው። ስለዚህ ክቡራን አድማጮች በእርግዝና ወቅታችሁ እንግዲህ በመጀመሪያውም ሊሆን ይችላል ወይም ሁለተኛ አጋማሽ ላይም ሊሆን ይችላል ማለት አራተኛ ወር ከገባችሁ በኋላ ወይም ደግሞ ሶስተኛው የእርግዝና ጊዜያችሁ ላይ ማለትም ሰባተኛ ወር ከገባችሁ በኋላ ቁርጠት ሊያጋጥማችሁና ሊከሰትባችሁ ይችላል። ሌላው ደግሞ እርጉዝ መሆናችሁንም ሳታውቁ ቁርጠት ሊከሰትባችሁ ይችላል። ለዚህ በብዛት ምክንያቱ ኢምፕላንቴሽን በሚከሰትበት ጊዜ ወይም መተከል በሚከሰትበት ጊዜ ሊሆን ይችላል። ሌላው በእርግዝና መጀመሪያ ላይ ቁርጠት አሳሳቢ የሚሆነው አንደኛው ከማህፀን ውጪ እርግዝና ሲፈጠር፣ ሁለተኛው ደግሞ የጽንስ መጨናገፍ አደጋ ምልክት ሲሆን ነው። እነዚህ ሁለቱም አሳሳቢ የሆኑ ቁርጠቱን በዚህ ምልክት ከሆነ ቁርጠቱን ከባድ የሚሆንባችሁ የማያቋርጥ አይነት ቁርጠት ይሆናል። የጽንስ መጨናገፍ ከሆነ ደግሞ ብዙ ጊዜ ከደም መፍሰስ ጋር የተያያዘ ቁርጠት ነው ሊያጋጥማችሁ የሚችለው። ታዲያ በፍጹም ችላ ልትሉት አይገባም። ማንኛውም ከለር ይኑረው የደም መፍሰሱ ማለት ነው በአፋጣኝ ሕክምና ማድረግ እንዳለባችሁ ልታውቁት ይገባል ማለት ነው። ሌላው ደግሞ በሁለተኛው አጋማሻችሁ ላይ ማለትም 4፣ 5 እና 6ኛ ወር ላይ እያላችሁ የሚከሰትባችሁ ቁርጠት ማህፀናችሁ መጠኑ ስለሚጨምር ልጁ ስለሚያድግ ማለት ነው ማህፀናችሁ መጠኑ መጨመሩ ስለማይቀር በዛ አማካኝነት ጅማቱ ወይም ደግሞ ራውንድ ሊጋሜንት የሚባለው አካል መወጠር ወይም ደግሞ ቴንሽን ስለሚፈጠርበት ነው። በዚህ ጊዜ ታዲያ በታችኛው የወራችሁ ክፍል ላይ ቁርጠት ሊያጋጥማችሁ ይችላል ማለት ነው። ይህ ከሆነ የተለመደ ነው። ነገር ግን አሁንም ማስተዋል ያለባችሁ ቁርጠቱ ጠንከር ያለ ከሆነና እንዲሁም ፐርሲስታንስ ያለው ከሆነ የማያቋርጥ ከሆነ ሐኪም ማማከርና ሕክምና ወይም ምርመራ ማድረግ እንደሚጠበቅባችሁ መዘንጋት የለባችሁ ማለት ነው። ስለዚህ ክቡራን አድማጮች ለዛሬ ነበረን የጤና ትምህርት ይህን ይመስል ነበረ። እንደዚህ አይነት አስተማሪ ቪዲዮዎች እንዲደርሳችሁ ቻናሉን ሰብስክራይብ እና ላይክ ማድረጋችሁ እንዳትረሱ። በቀጣይ በሌላ ቪዲዮ እስክንገናኝ ቸር ሰንብቱ።